አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ወድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም። በያላችሁበት ሰላማችሁ ብዜት ይበል። ያላ ሰላምና እዝነት ረድኤት ሁላችንም ላይ ይሁን። ሀገራችንን ኢትዮጵያን አላህ ሰላም ያርግልን። ወድ ቤተሰቦቼ እንግዲህ ዛሬ በአዲስ ነገር መጥቻለሁኝ። ጓደኛዬን ለመቀበል እንግዲህ እንደዚህ ዝግጁ ብያለሁኝ። ሰው ባለው ነው መቼስ የሌለንን ኬትም ማምጣት አንችልም። ባለን ነገር ደግሞ ማመስገን አለብን። አልሐምዱሊላህ። በዚችም ያክል ቢሆን የሰው ልጅ ያው ብዙ ስላቀረበ አይደለም ከፊቱ ፊቱ ይባላልና በትንሽም ነገር ቢሆን ጓደኛዬን ፎቶዋ ዘና አስደስቻት እንደምሸኛት ተስፋ አረጋለኝ። ውድ ቤተሰቦች እስኪ ስጦታዬን ይውልኝ። እቺ አበባ አታምሩም ወይ? አበባዋን እንግዲህ ለሷ ነው፣ ልቀበላት ነው። ከኢትዮጵያ ልትመጣ ነው ማለት ነው። እንግዲህ ብዙ ጊዜ ከኢትዮጵያ ስንመጣ ከጎናችን ሰው ያስፈልገናል። ምክንያቱም ቋንቋ ለማወቅ አለ ከሀገሩም ከአዲስነቱም የተነሳ ብዙ ነገራቶች አሉ ታውቃላችሁ። ያን ደግሞ እኔ እስኪ አይምሯን ፍሬ አድርጌ ከቤተሰቦቿ ስትለይ የተከፋችበትን ልብ አስደስቻት በቃ ደስ ብሏት እንድትሄድ ደስ ብሏት ስራን እንድትጀምር እንግዲህ በዚች ያክል እንግዲህ ልቀበላት ዝግጁ ብያለሁ። እንግዲህ ክላሴ ላይ ነው እንትን ያልኩት አሉ ከጎኔ ሌላም ሰራተኞች አሉ ሌላ ዜጋ። ሆኖም ግን ያው እንግዳ ውስጥ እኔ ደግሞ ቀደም ብዬ ለእናንተ መግቢያ ልስራላችሁ ወይንም ልቅረጽላችሁ ብዬ ነው ማለት ነው። ቪዲዮ እንደምትወዱት ተስፋ አረጋለኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እስኪ የጓደኝነት እንትኑ ምን መሰላችሁ? በቃ በዚህ ሁኔታ እናንተስ ብትሆኑ በዚህ የተሻለ ነበር የምትቀበሉት ወይስ በዚህ ከዚህ ያነሰ ነበር ወይስ ከዚህ የበለጠ ነው? እንዴት ነው አያችሁ? አበባዋ ደስ ትላለች፣ በጣም ነው ደስ የምትለው። ግን በቃ እኔ ሙሉውን እንድሰጣት ነው፣ አንድ በትኬትም ሁሉንም እንድሰጣት ነው። ምክንያቱም ጓደኛ ማለት የህይወት ዋስትና ነው። በተለይ ምስጢርን የሚይዝላችሁ፣ ስትከፉ ከጎናችሁ የሚሆን፣ ስትደሰቱ ከጎናችሁ የሚሆን ጓደኛ ካላችሁ በእርግጥ እድለኛ ናችሁ ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ እኔ በጣም የምወዳት፣ በጣም የማከብራት፣ በጣም የመሳሳላት ጓደኛ ነው የምትመጣው። ደስ ብሎኛል። ያው ስደት በመምጣቷ ደስተኛ ባልሆንም በቃ አለበት ተራርቃችሁ ለስንት ጊዜ በስልክ እያወራችሁ ቆይታችሁ ደግሞ በአካል ስትገናኙ የሚሰማ ስሜት አለና ያንን እንትን ደግሞ እኔም ለእናንተ ላካፍላቸው ብዬ ነው። ውድ ቤተሰቦቼ እንደምትወዱት ተስፋ አረጋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡ። አዲስ ነኝ አበረታቱኝ ማለት ነው። ከዚህ በኋላ ከጓደኛዬ ጋር በየትኛውም አጋጣሚ ልንመጣ እንችላለን። በፍራንክ፣ በድራማ፣ በአንዳንድ ጥያቄዎች እንግዲህ አፋጣታለሁ፣ እንመጣለን፣ አብረን እንሰራለን ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ለሷም ለራሷ ከፍትላታለሁ። ምክንያቱም አብረን እንሰራለን ማለት ነው። ይሄ ውጤት ካለው ውጤቱን አይቼ እኔ ውጤት ካገኘሁበት እኔም እንድሰራ እንዲህ ጋብዛታለሁኝ። ግን የእናንተ ብርታት ደግሞ ለእኔ ከጎኔ ያስፈልገኛል ማለት ነው። አበባው ደስ ነው ያለችኝ፣ የምሬ ነው የምላችሁ። በነገራችን ላይ እኔ ቀይ አበባ በጣም ነው የምወደው። ለቾኮሌት ብዙ ቦታ የለኝም። ነገር ግን ያለኝ አማራጭ ጓደኛዬን በትንሹም ቢሆን እንዲቀበላት እንግዲህ በዚች ሁኔታ ተዘጋጅቻለሁኝ። አረቦች ራሱ በጣም ነው የተገረሙት ብላችሁ አታምኑም ማለት ነው። በቃ ምን ልበላችሁ የናክለ እህትሽ ናት ወይስ ጓደኛሽ ናት ሲሉኝ፣ ጓደኛ እንዴት ለጓደኛሽ የናክል ሲሉኝ፣ እኔ ወጣታለሁኝ። መዋለት ቋንቋ ነው፣ የግድ በአንድ ማፀን መውጣት የለብንም። በቃ እኔ ለሷ ቦታ ስላለኝ ነው ብዬ ነው የመለስኩላቸው ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እሷ ስትመጣ ደግሞ ምን ይሰማታል? ምን ትል ይሆን? እስኪ ስንገናኝም ደግሞ
ቪዲዮ ቀርጽላችኋለሁ፣ እለቅላችኋለሁ። እሷም እንደምትደሰት ተስፋ አረጋለሁ። ገና ቡና ይቆላለሁ፣ ቡና አፈላለሁ፣ ብዙ ነገሮች አሉ። በክፍል 1 በክፍል 2 እንደዛ እያለ ኢንሻአላህ እለቅላችኋለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እና ጓደኛዬን በዚህ ሁኔታ መቀበሌ ያንሰኛል ወይስ ከዚህም በላይ መዘጋጀት ነበረብኝ? ለምን የሀበሻ ምግብ አላዘጋጀሽም ምናምን ልትሉኝ ትችላላችሁ። ያው አይመችም። የአረብ ቤት ሆናችሁ ምሳሌ ብዙ ነገሮችን ላዘጋጅ ብላችሁ ብታስቡ በሰው ቤት ግን አይሳካላችሁ ማለት ነው። በተለይ እኛ ጋር ቡና ሊቆላ እንደዚህ ወጥ ሲሰራ በቃ የበርበሬውንም ሽታ አይወዱትም፣ የቡናውንም ሽታ አይወዱም አረቦቼ ማለት ነው። እና እንጂ እኔ የሀበሻ ምግብ ሰርቼ በቃ ፈታ አድርጌ በቀበላት ደስ ይለኝ ነበረ። ነገር ግን እንግዲህ ባያለውን ነገር ቤት ያፈራውን ነው ያለውን ነገር ሰራርቼ ጠብቄያታለሁኝ። ቡና ምናምን ተጋብቷት ከጠጣም በኋላ አንዳንድ ነገሮችን እንግዲህ ኢንሻአላህ እናቀርባለን ማለት ነው። እናንተም እንደምትወዱት ተስፋ አረጋለሁኝ ውድ ቤተሰቦቼ። እና ጓደኛዬን በቃ ሰርፕራይዝ፣ ባጭሩ ሰርፕራይዝ ላደርጋት ፈልጌ ነው። ኢንሻአላህ እሷም ተደስታ እንደማያት ተስፋ አረጋለሁኝ። እናንተም ደግሞ እንደምትወዱት ተስፋ አረጋለሁኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደውም ሀሳብ አስተያየታችሁንም በኮመንት ስር ማስቀመጣችሁን አትርሱ። እህቴን አንድ ላይ እዣት ይመጣለሁኝ። ለሌላ ጊዜ አብረን ቪዲዮ ምንሰራ ይሆናል። አንዳንድ ጥያቄ እንግዲህ ግሩም ያላችሁ ጥያቄም መጠየቅም የምትፈልጉት ነገር ካለ በኮመንት ስር አስቀምጡ። እንግዲህ ከጓደኛዬ ጋር እየተጠያየቅ አንዳንድ ነገሮችን ልነግራችሁ እችላለሁኝ ማለት ነው። በድጋሚ እንግዲህ ጓደኛዬ በሰላም በደስታ በአንድነት ይጨምርን ያገናኘን ነው ምለው። እኔ በጣም ጓጉቻለሁኝ። በእርግጥ ስደትን ለማንም መመኘት ፈልጌ ሳይሆን ያን ተራርቃችሁ ስትኖሩ አብራችሁ መሆኑን የመሰለ ነገር የለም። እንግዲህ ኢንሻአላህ በቅርቡ ደግሞ ስኬታማ ሆነን በሀገራችን የምንሰበሰብ ያደርገን። ውድ ቤተሰቦች አጋጣሚ ሆኖ እናንተም ጋር እንደዚህ የሚመጡ ጓደኞቻችሁ ካሉ ሰርፕራይዝ ለማድረግ ሞክሩ። ጣችነው አብረን እንከታተላለን። እስከ መጨረሻው ቪዲዮን ለማየት ሞክሩ ውድ ቤተሰቦቼ። ጓደኞቼም ጉርድር በዚህም በዛም እንግዲህ የተራሮጡ ነው። ምክንያቱም ታውቃላችሁ ጓደኛዬ ልትመጣ ነው፣ በጣም የምወዳት የምሳሳላት ጓደኛዬ ልትመጣ ነው ስላቸው እነሱ ራሱ ባይገርማችሁ ሌላ ዜጋች ራሱ እናንተ ስትዋደዱ ካዩ እናንተንም በዛው ልክ ነው በጣም የሚወዷችሁ፣ በጣም የሚያከብሯችሁ። ስለዚህ ተዋደዱ፣ እርስ በራሳችሁ ተፋቀሩ፣ አንድ ሆኖ ብዬ መክራችኋለሁኝ። በተለይ ምስጢር ጠባቂ በቃ በጣም የእናንተን ሴፍቲ የሚጠብቅ ጓደኛ ካላችሁ እድለኛ ናችሁ ማለት ነው ውድ ቤተሰቦቼ። ጓደኛ ማለት ብዙ ነገርን እንትን ይላል ያኔ ይወክላል ማለት አሁን ለቤተሰቦቻችሁ ለእህቶቻችሁ ማትነግሩት ነገር እንኳን ለጓደኞቻችሁ ልትነግሩት ትችላላችሁ። ያም ሆኖ ግን ጓደኞቻችሁን እንግዲህ በደንብ አድርጋችሁ ተንከባከቡ ልላችሁ እፈልጋለሁ። ወዱ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ፊ አማኒላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዳውስ ኢንሻአላህ ጓደኛዬ ከመጣች አንድ ላይ ቪዲዮ አቀርባለሁ ያለውኝ። ምን አይነት ቪዲዮ እንድንሰራላችሁ ከፈለጋችሁም ደግሞ ሀሳባችሁን አስተያየታችሁን በኮመንት ስር ማስቀመጣችሁን አትርሱ እላችኋለሁ። ወዱ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ለጊዜው እኔው ነበርኩኝ። ፊ አማኒላህ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ባይ ባይ።